ይመጣል አይመጣም ይለኛል። ይመጣል አይመጣም አትበለኝ። አይመጣም ይላል እዚህ። ለምን ነው የማይመጣው? ይመጣል አይመጣም ይላል። አይመጣም ይላል። ይመጣል። ለምን አይመጣም? አቤት ደህና እንደምን ነህ? እግዚአብሔር ሰማይ ቤት እንዴት ነው? ቆይ እመጣለሁ ብለህ ቆየህሳ ምን ነው? እኛማ ይኸውልህ ለእልፍ አላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ሕዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን ደብዳቤ ላክንልህ እንጂ ራሴ አይደለሁ እንደ ጽፌ ምን ነው አይኔን ካየነው 2000 ዘመን እንደቀልድ አለፈ። የመምጣት ተስፋ እየቆሰመነ መቅረት ተገዘፈ ብዬ እኔ እንደውም በመጣለው ተስፋ 2000 ዘመን ገትሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዚአብሔር አበሻ ነው እያሉ ያመሃል። እኔ ምን አውቃለሁ? እኔ መች እንደዛሉ እኔ መቻል ታውቀኛለህ እንደ እኔን አመስግነው ሲሉኝ ልልታማቀል ቃሉን ስማ ሲሉኝ እጄ ሰባኪው ትርሱን በደስታ የምቀመጥ ምናምን ይቱቀጡ ይሄን በረከክበት እንኳን ጉልበት ያለቀ እኔ ምን አውቃለሁ? አንተ ግን እንዴት ነህ? እኔ የምልህ እንደሚባለው ምጽአት ቀረ እንዴ? የሰላም ቅንጣት ታክል ጥርጣሬ አትከፋም አንዳንዴ። እኔ የምልህ ሰማይ ቤት እንዴት ነው? አብርሃም ደህና ነው? ቆይ እዛስ ቤት ገነባ ዛሬም በድንኳን እኛማ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድጥልልን። ወደ ላይ ገነባል፣ ያው ወደ ጎን አሰፋል። ወደ ላይም ከላይ ወደ ጎንም ከጎን እንደ ጉር ተገፋል። ቤት ላይ እንግዲህ ማለት ጭራሹኑ ጠፋል። ምን እናርግ? አባታችን ሙሴ እንዴት ነው ለክብሩ ውቅያኖስ መክፈያ ደህና ናት ፈትሩ? እኛማ እንጀራ ፍለጋ ባህር ስናቋርጥ የተስፋውን ምድር አሸዋ ሳደረግን የትም አበላን የትም ማሳላስ እባክህ በቃ ንገርልንና ብትሩን ያውሰን። ምን አለ እቶቶሽ እሱ ዳዊት ደህና ነው? ዳዊት ደህና ነው? ዳዊት ዛሬም ይፎክራል፣ ዛሬም ይዘምራል። እንዴ እናጣጣሩ ደህና ናት ወንጭፉ? እሺ እዛ ሳቅል ገዛ ጎልያድ ተራራው ጎልያድ ግዙፉ። ቆይ ኢልቫላስ ጎልያድ ከቦን ሲደነፋ ወንጭፉን ጠቅልሎ ምን ነው ዳዊት ጠፋ? ያረከሰ ጠጠር እዚህ ለሞላ ወርዋሪ ወንጭፍን ስጠው ለዚህ ታሪክ አውሪ ብለዘዝልን እና አንድ ጥያቄ ልጠይቅ፣ አትታዘበኝ? እሺ ጠይቃለሁ። ያሳፍራል ግን ሔዋን ደህና ናት? የልጅ ልጆቿማ ምን ይሆናሉ? የልጅ ልጆቿ እንዴ ያው በእግሯ ተተክተው የፍሬው ሲገርም ግንዱንም አንክተው ለፍጥረት አዳም ባይኑ ያገምጡታል። ሰይጣንማ ደህና ነው፣ እሱ ምን ይሆናል? ኑሮ ተስማምቶታል። ሰውን ለማሳሳት ላይታች ማለት ትቷል። ምን ያርግ? ሳይጠራው የሚጎር ህዝብ በዝቶለታል። አረ እግዚአብሔር በእናትህ ኧረ እግዚአብሔር በእናትህ በጭንቃ ማላጇ
ባዘለ ጀርባ ባቀፉ እጆቿን ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና ሙቀት እግዚአብሔር ሄደን አልሄድም አልሄድም ይመጣል በቃ እንትኑ በጣም አሪፍ ነው። በቃ ምን መሰለህ ያንዳንዱ ነገሩ ያንዳንዱን ተዘጋጅተህበት የሰራ እኔ ማት ልጆች ሰርተው ታይቻለሁ። ይሄን ስራ ትምህርት ቤትም ማት ቦታ ሶ ፋንታስቲክ በጣም አሪፍ አድርገህ የሰራው